ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። በብዙዎቻችሁ ጥያቄ መሰረት ከዛሬ ጀምሮ ለ30 ቀናት ግራፊክ ዲዛይን ምንድነው የሚለውን በቲዎሪና በፕራክቲስ ጭምር አብረን እየሰራን የምናይ ይሆናል። ዛሬ እንግዲህ በይፋ ክላሳችንን እንጀምራለን። ይሄ ኮርስ ከሌሎቹ ኮርስ ለየት የሚያደርገው ይህንን ስልጠና ለመውሰድ ምንም አይነት ፒሲ አያስፈልጋችሁም። እጃችሁ ላይ ባለው ስማርት ስልክ ኮርሱን መውሰድ ትችላላችሁ። እንዴት ነው በስልክ ብቻ ተምረን ብቁ ግራፊክ ዲዛይነር መሆን የምንችለው የሚለውን በቀጣይ በምሰራላችሁ ቪዲዮ አብረን የምናየው ይሆናል። በዛሬው ቀን የምናየው ያወጣሁትን ሮድማፕ እና ለዚህ ስልጠና የሚያስፈልጉን ሶፍትዌሮች የማሳያችሁ ይሆናል። ይህንን ስልጠና ለመውሰድ ሁለት አይነት ሶፍትዌሮችን እንጠቀማለን። አንደኛው ሶፍትዌር የስልክ አፕሊኬሽን ነው፣ ፒክስላብ ይባላል። ሁለተኛው ደግሞ አብዛኛዎቻችን የምናውቀው የኮምፒውተር ሶፍትዌር አዶቤ ፎቶሾፕ ነው። እነዚህን ሁለት ሶፍትዌሮች በመጠቀም ኮርሱን መውሰድ ትችላላችሁ ማለት ነው። ሁለተኛው ደግሞ የማሳያችሁ ያወጣሁትን ሮድማፕ ነው። ያወጣሁት ሮድማፕ አጠቃላይ ይህ ስልጠና ምን ነገሮችን በውስጡ እንዳካተተ እና በምን አይነት መልኩ ክላሳችን እንደምንቀጥል በዚህ 30 ቀናት ውስጥ ምን አይነት ስራዎችን አብረን መስራት እንደምንችል የማሳያችሁ ይሆናል። ኮርሱ የሚቆየው ለአንድ ወር ወይንም ደግሞ ለ30 ቀን ነው። በዚህ 30 ቀን ውስጥ እንግዲህ ብቁ ግራፊክ ዲዛይነር እንደምትሆኑ ምንም ጥርጥር የለኝም። ያወጣሁት ሮድማፕ ይህንን ይመስላል። ከምናያቸው ነገሮች ውስጥ አንደኛው ግራፊክ ዲዛይን ቲዮሪ፣ ከለር ቲዮሪ፣ አዶቤ ፎቶሾፕ ቱልስ፣ ዲዛይን ፕሪንቲንግ እናም በመጨረሻም ደግሞ የፖርትፎሊዮ አዘገጃጀትን እናያለን። እነዚህን ነገሮች አጠር ባለ በቲዮሪ መልኩ ካየን በኋላ ቀጥታ ወዴት ነው የምንገባው? ወደ ፕራክቲስ ነው የምንገባው። በፕራክቲስ ደግሞ ከምናያቸው ነገሮች ውስጥ አንደኛው ሎጎ ዲዛይን፣ የፖስተር አሰራር፣ ሶሻል ሚዲያ ፖስት፣ ዩቲዩብ ተምኔል፣ ቢዝነስ ካርድ ዲዛይን፣ ሜኑ ካርድ ዲዛይን እና ሌሎች ነገሮችን የግራፊክ ዲዛይን ታይፕ የሆኑ ነገሮች በሙሉ አብረን እየሰራን የምናይ ይሆናል። ይህንን ኮርስ ለመውሰድ ከኔ ምን ይጠበቃል ብላችሁ ከጠየቃችሁ ከእናንተ የሚጠበቀው አንደኛው ኢንተረስት ሊኖራችሁ ይገባል። ይሄ አንደኛው ፕሪንሲፕል ነው። ፍላጎቱ ከሌላችሁ ገንዘብ እንደሚገኝበት ብቻ አውቃችሁ ወደዚህ ሙያ ከገባችሁ የትም ልትደርሱ አትችሉም። መጀመሪያ ኢንተረስት ፍላጎቱ እንዳላችሁ ማረጋገጥ አለባችሁ። ሁለተኛው ደግሞ ስማርት ስልክ ነው። መግቢያ ላይ እንደነገርኳችሁ አብዛኛዎቹን ስራዎች የምንሰራው በስልክ ስለሆነ አሪፍ ስልክ ሊኖራችሁ ያስፈልጋል። የመጨረሻው ደግሞ በትኩረት መከታተል ነው። እስካሁን በዚህ ሙያ በቆየሁባቸው ጊዜዎች አብዛኛው ሰው ቲዮሪ ማወቅ አይፈልግም። ቀጥታ ወደ ፕራክቲስ ነው መግባት የሚፈልገው። ይሄ ደግሞ በጣም ትልቅ ስህተት ነው። ስለምንሰራው ነገር ምንም አይነት እውቀቱ ከሌለን ምንም አይነት ነገር ልንሰራ አንችልም። መስራት ብንችል እንኳ ሰው የሰራውን ነገር ኮፒ እያደረግን የምንለቅ ነው የሚሆነው። የራሳችንን ክሬቲቪቲ የሆኑ ነገሮችን እንዳንሰራ ነው የሚያደርጋል። በጣም በትኩረት እንድትከታተሉኝ ይፈልጋለሁ። እነዚህ ነገሮች ከተስማማን አብረን መቀጠል እንችላለን ማለት ነው።